ሰላም ሰላም ውድና የተከበራችሁ የኔ ተወዳጅ ፋሚሊዎች እንደምን ቆያችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት የዓለም ዳር ድረስ ሰላማችሁ እንደ ወንዝ ብዝት ይበልኝ። እንግዲህ ፋሚሊያንስ ትናንትና የተለቀቀውን ቪዲዮ የብሩክና የሃይሚን ቪዲዮ ሁላችሁም በትክክል አይታችሁታል ብዬ ተስፋ አደርጋለሁ። አብዛኞቻችሁ ስላያችሁት ማለት ነውና አብዛኞቻችንን ልብ የገዛው የጋሽዬ አነጋገር የሃይሚ መቅለስለስ የብሩኬ ድርቅ ማለት ምናምን አሉ። አብዛኞቹ በጣም ብዙ በየተለያየ አንግል እናያቸው የምንችላቸው ሀሳቦች ተነስተዋል። አብዛኞቻችሁ ጋሽዬ ብሩክና ሃይሚን እንዲያስታርቅልን በጣም በጥልቅ በከባድ ሁኔታ እየጠየቅን ያለበት ሁኔታ ነውና ብዙ ኮመንቶችንም ስላየው ነው ጋሽዬ ብሩክና ሃይሚን እንዲያስታርቅልን የቻለውን በሙሉ እንዲያደርግ፣ እንደዛውም ካልሆነ ደግሞ አሁን እሙሽዬን ማግኘት ፈልጋለሁ ብሏል። እሙሽዬን አግኝቶ ብሩክ ያው አላ አንዳንድ ጊዜ ወንድ ልጅ ለእናቱ ብቻ ነው የሚንበረከከው የሚባል አባባል አለ። ሲጀመር እናቱ የሆነ ነገር ስትለው ሊመለስ ይችላል የሚለውን ነገር ከዛ አንጻር ጋሽዬ እሙሽን አግኝቶ ከእሙሽ ጋር ያለው ነገር አውርቶ ብሩኬና ሃይሚ እንደመጀመሪያው እንደሚሆኑ ምንም ጥርጥር የለኝም። ብሩኬና ሃይሚ ሁሌም አንድ ናቸው፣ መቼም እንደማይለያዩ ኮመንት ላይ ጻፉ። እሙሽና ጋሽዬ አስታርቀዋቸው ከሰዓት ቪዲዮ እንደምንጠብቅ አንጠራጠርም። እንግዲህ ፋሚሊዎቼ በተረፈ ትናንትና ሃይሚ በጣም ብዙ ጥፋቶችን እንዳጠፋች እያመነች ያለችበት ሁኔታ በአባቷ ፊት በጣም ብዙ ነገሮችን ለማስተካከል እየጣረች ያለችበትን መንገድ ምናምን ጋሽዬንም ይዛ መምጣቷ በጣም ብዙ ርቀቶችን የብሩኬና ለሷ አንድነት ብዙ ርቀቶችን እየተጓዘች እንዳለች የሚያሳይ ነው። ብሩኬ በብዙ መንገድ አሁን ልክ እኔ ጋሽዬን እያደነኩ ያሉበት መንገድ ምን መሰላችሁ ፋሚሊያንስ? ባላንስድ ነው፣ ሁለቱም ጋር ነው። ሃይሚ ልጄ ነች ብሎ ወይም ደግሞ ከብሩኬ ጋር መሆን የለባትም ብሎ ወይ ደግሞ መሀላቸው ያለው ነገር ለአንዱ ወግኖ አያይም። የሆነ ባላንስድ የሚያደርገው ነገር አለ። ብሩኬ እንደተጎዳ እኔ ሰው አይደለሁ ስሜቴ አይሰበርም ስሜቴ አይጎዳም ብሎ ሲናገር ልክ ነው ብሎ በብሩኬ በኩል ያለውን ነገር ለማስረዳት ሲሞክር፣ ሃይሚንም በጣም እንደተቆጣት እንደተናገራት አድርጎ ነገሮችን ለማስረዳት ሲሞክር በቃ ያለው እኔ የአባትነት መንፈስ እኔ ምን ልበላችሁ በቃ አባት ሺህ ዓመት ይኑርልን ምንል እንደ ጋሽዬ አባት የታደሉ ሁላችንም እንደ ጋሽዬ አባት እንዲያድለን በቃ አራዳ ነገሮች የገባው ሁሉም ነገር ማስተካከል መሄድ ባለበት መንገድ የሚያውቅ ማስተካከል የሚችልበት መንገድ በዚህ በኩል ቢሆን ጥሩ ነው የሚላቸው ነገሮች በሙሉ ቃላቶቹ በቃ የሆነ ልብ የሚገዙና የሚያስተምሩ በቃ ምን አይነት ሰው መሆን አለብን፣ ችግሮች ሲፈጠሩ እንዴት መፍታት አለብን የሚለውን ነገር ሁላ በግልጽ ያስተማሩ አባት ናቸው። እኔ ክብር ለጋሽዬ ማርያምን እኔ በጣም ነው የተሰማኝ። በተለይ በማታው ቪዲዮ ብሩክ ስሜቱን እንደተጎዳ እንዳዘነ እኔ አይከፋኝም እንዴ እኔ አይደብረኝም እንዴ ብሎ ለመናገር ሲሞክር ጋሽዬ የተቀበለበት መንገድ አዎ ልክ ነው አንቺ ያጥሰሽ እንደዚህ ምናምን ያለበት መንገድ በጣም ደስ የሚልና ልብን የሚገዛ ነገር ነውና ብሩኬና ሃይሚ ምንም የማይታረቁበት ምንም ምክንያት የለምና ስትናገር ነበር። እሷም የተሰራውን ቤት አንድ ላይ ለመኖርና ከዚህ በኋላ ላላቸው ነገር አንድ ላይ ለመቀጠል እንደዚህ የሚሉ ነገሮችን ስታወራ ነበር። ምክንያቱም እኔ የጥቅም ሰው ወይም ራስ ወዳድ መባል አልፈልግም። እኔ አንተ ያንን ቤት ስለሰጠኸኝ እኔ ተቀብዬ መሄድ አልፈልግም። ሲጀመር የሰራ ነው አብረን ለመኖርና ልጆች ለመውለድ ወደፊት እንትን ለማለት ነው። ስለዚህ እኔ እናንተ ሁሉንም ነገር ይቅር ለእግዚአብሔር ተን ነገሮችን ማስተካከል አለብን ነው የሃይሚ ሀሳብ የሚመስለኝ። እንደዛ ነው። ብሩኬ ደግሞ መጀመሪያ አካባቢ ላይ በጣም ብዙ ነገሮችን አጥፍታ አስቸግራም በጣም ብዙ እንለያይ ስትል የነበረችው እሱ ደግሞ እንደዛው አጸፋው እሷ እንዳትሄድ እንዳንለያዩ በጣም ብዙ ሲለፋ የነበረበት ታይም ነበርና እሷ ቆርጦልኛል ምናምን ብላ እንደዛ እንትን ብላ ስላስቸገረች እና ትታ ስለሄደች ነው ብሩኬ አሁን እንደዚህ አይነት ስሜት ውስጥ የገባውና ነገሮችን በቃ በግሉ በራሱ ህይወቱን ለመቀጠል እየሞከረ ያለበት ታይም ላይ ነው አሁን መጥቶ ይሄ ነገር እየተፈጠረ ያለውና የሆነ የሚያጋጭ ነገር ነው ይችላል። እርግጥ ነው ሃይሚ እዚህ ሁሉ ለመድረሷ እንደዚህ አይነት ነገሮች እዚህ ድረስ ለመድረሳቸው መንስኤው ብሩኬ ነው። አሁን የማይዋሽ አንድ ሀቅ አለ። እኔ ፋሚሊያንስ አብዛኞቻችን ሁላችንም የምናውቀው ነገር ነው። ይሄ የማይዋሽ አንድ ሀቅ ነው። ይሄ በቃ ነገሮች እዚህ ለመድረሳቸው ከዚህ በላይ ውስብስብ ነገሮች እንዲፈጠሩ ማድረጉ ኤቭሪቲንግ የሌሎች ነገሮች ይሄ ሁሉ ነገር የተፈጠረው በብሩኬ ነው። በቃ ብሩኬ ያስደስቶናል። ብሩኬ ከቤት ምርቃቱ ጋር፣ ብሩኬ ከሀብ መኪና ጋር፣ ብሩኬ ለእናቱ ያን የመሰለ ቤት ከብዙ ነገር ጋር በጣም ብዙ ደስ የሚሉ ነገሮች እንዳደረገ ሁሉ እንደዚህ አይነት ጥፋቶችንም ይሄም ሁሉ ነገርም የመጣው ብሩኬ ያን በሰራው ሚስቴክ ነው።
እኔ ያ ችግር መፈጠር ይፈጠራል። እኔ ችግሩ ስለመፈጠሩ አይደለም። ችግሩ ግን አሁን ላይ ሀይሚና ብሩኬ ተገናኝተው እንደሚያወሩት ያኔ ተገናኝተው ቢያወሩና ብሩኬ ለሀይሚ የተፈጠረው ነገር ይሄ ነገር ነው፣ እኔ ከዚህ አንጻር ሳስቻለሁ ይቅርታ አድርግልኝ ሀይሚ ቢል ሊስተካከል የሚችል ነገር ነበር። አሁን ተጋኖ እዚህ ድረስ የመጣው ማለት ነው። በሁለተኛ ደረጃ ሀይሚ ይቅርታ ጠያይቋ ከዚህ በፊትም ተናግረን አንዳንድ ቦታ ላይ ይቅርታ ጠያይቋ ማማር አለባት ብዬ ነበረ። ኢሶኬ ልክ ናት በጋሽዬ በኩል መምጣቷ። አሁን ጋሽዬ ሙሽን አግኝቶ ምናምን ነገሩ ፊክስ ሊስተካከል ይችላል። በደንብ ነው የሚስተካከለው ደግሞ በጣም እርግጠኛ ነኝ የምነግራችሁ። ከዚህ በተሻለ ግን ብሩኬ ሊወደው የሚችለው ነገር፣ ብሩኬ ሊያስደስተው የሚችለውን ነገር፣ ብሩኬ እስካሁን የሚሳሳለት ነገር ሊሆን ይችላል። ብሩኬ እስካሁን ፈልጎ ያጣ ያላገኘው ነገር ሊኖር ይችላል። ኢሶኬ እንደዚህ አይነት ነገሮችን ተጠቅማ የብሩኬን ስስ ጎን ወይም ደግሞ ብሩኬ ይቀበለኛል ብላ የምታስብበትን አድቫንቴጅ መጠቀም ከዛ በዛ መልኩ በተግባራዊ መንገድ ይቅርታ መጠየቅ የበለጠ ተቀባይነቷን ያሰፋዋል ብዬ ከዚህ በፊት ተናግሬ። ምክንያቱም የፍቅር ግንኙነት ውስጥ እንደዚህ አይነት ነገሮች ይገጥማሉ። ልክ እንደዛው ደግሞ ስስ ብልት በትንሽዬ ነገር ለምንወደው ሰው እንሸነፋለን። በቃ በትንሽዬ ነገር እኔ መወዳት ማፈቅራት ከሆነ የፈለገ ነገር ቢሆን የፈለገ ጸብ ቢፈጠር ዞረን እንገናኛለን። ዞረን 3-4 ወርም ሊሆን ይችላል 1 ዓመትም ይሁን ተገናኝታችሁ ዞራችሁ ትገናኛላችሁ። ይሄ የማይቀር ምክንያቱም ውስጣችሁ ልባችሁ ተገናኝቷል፣ ውስጣችሁ ይፈላለጋል። ብሩኬን የመሰለውን ደግሞ ለማንም አሳልፈሽ ያለመስጠት መብት አለሽ የተከበረ። ምክንያቱም አንቺም ንግስት ክብርት ይሆንሽ በቃ ለብሩኬ ከአንቺም የበለጠ ሴት ሊያገኝም ሊገባውም እንደማይችል በቃ በደንብ እያሳየሽን ሴት ስለሆንሽ ማለት ነው። አንቺም እንደዛው ብሩኬ ከእጅሽ እንዳይወጣ ብሩኬን የመሰለ ጀግና ወንድ ላለማጣት የምታደርጊያቸው ጥረቶች በጣም የሚደነቁ ናቸው። ስለዚህ ሁለታችሁም ትፈላለጋላችሁ። ሁለታችሁ መሀል ፍቅር አለ። ሁለታችሁ መሀል አንድነት አለ። ሁለታችሁ በጣም ብዙ ዋጋ የከፈላችሁለት ፍቅር አለ። ሁለታችሁ በጣም ብዙ የሚወዳችሁ ኦዲየንስ አለ አይደል? ሁለታችሁ በጣም ብዙ የጀመራችሁት መንገድ አለ። አብራችሁም የመጣችሁት መንገድ አለ። ይሄ ሁሉ ነገር ተደማምሮ አሁን ላይ ያለውን ጥፋት ይሽረዋል በእርግጠኝነት። በቃ የምንወዳቸው ሰዎች በጥቂቱ እሙሽና ጋሽዬ ብቻ ሆነው እኮ ነገሮችን ለማስተካከል አሁን ከጫፍ ደርሰው በቃ አሁን ጋሽዬ ሄዶ እሙሽን አናገራት ማለት እሙሽ ደግሞ ብሩክን ታናግረዋለች። ብሩክ ደግሞ ለእሙሽ ያለውን ቦታ ሁላችንም እናውቃለን አይደለ? ይሄ ነገር መስተካከሉ የማይቀር ነገር። ከዚህ በተረፈ አሉታዊ ነገሮች የምታወሩ ሰዎች አሁን በተደጋጋሚ እዚህ ቪዲዮ የተናገረሉ በጣም ኮመንት ላይ የምጽፉ ሰዎች አላችሁ እና የሆነ አሉታዊ ሀሳቦች አሉ፣ በጣም የሚነሱ ቪዲዮች አሉ። አሁንም ከእዩ ርዕስ ያልወጣችሁ አላችሁ። የእዩ ሀብል እያላችሁ የምታወሩ አይመለከተንም። እኛ በቃ ነገሮችን የምናስተካከልበት የራሳችን የሆነ መንገድ ሊኖረን ይገባል። እኛ የብሩክና የሃይሚን አንድነት የምንፈልግ ከሆነ የብሩክና የሃይሚን ፍቅር የምንፈልግ ከሆነ ብሩክና ሃይሚ ድሮ የነበራቸው ፍቅር ድሮ የነበራቸው አንድነት ያ ፍቅር ያ ነገር ማደስ ከፈለግን ሃይሚን ብላለች ሲታደስ ደስ ይላል ብላችሁ ያን ነገር ማድረስ ከፈለ እንደዚህ አይነት አሉታዊ ቪዲዮ የምትሰሩ ሰዎች፣ እንደዚህ አይነት አሉታዊ ኮመንት የምትጽፉ ሰዎች፣ የሃይሚና የብሩክም ማነው ጋባቸውን ለማስፋት መሀላቸው ያለው ነገር እንትን ለማለት የምትጥሩ ሰዎች እኔ ግራ እየገባችሁ አይደረግም። በቃ ሴጣን ነው እኮ በፍቅር የማይወደው ሰላም የማይወደው ሴጣን ብቻ እኮ ነው አይደል? ሴጣን ብቻ ነው ሰላም የማይወደው። ለምንድነው ነገሮች ሲስተካከሉ ደስ የማይለን? ለምንድነው ሰላም ሲሆኑ ደስ የማይለን? ለምን? እኛ የምንወዳቸው የምናከብራቸው ድንቅ ልጆች ናቸው። በጣም ብዙ አብረው የተጓዙ በጣም ብዙ አብረው የመጡ መቼም ደግሞ አይለያዩም። ብሩክና ሃይሚ መቼም ማለት ነው መቼም የማይለያዩ ሰዎች ናቸው። በቃ በጣም እያረጋገጠን እየመጣ ነው። በጣም በብዙ ፈተናዎች በጣም በብዙ መሰናክሎች ብሩክና ሃይሚ እንደማይለያዩ በጣም ብዙ እንትኖች ምክንያቶች አሉ። በጣም ብዙ መሰረታዊ የሆኑ እንትኖችን እያየን ነው። ስለዚህ እንደዚህ አይነት ሀሳቦችን የምታነሱና እንደዚህ አይነት ቪዲዮዎችን የምትቀርጹ ሰዎች እባካችሁ እኔ ልብ ይስጣችሁ፣ አንድም መድኃኒዓለም ልብ ይስጣችሁ። ከዛም ደግሞ እራሳችሁን ለመቆጣጠር ሞክሩ ከቻላችሁ። የሰው ደስታ ባያስደስታችሁ እንኳን ለመቆጣጠር ሞክሩ። ተውት፣ በቃ ይቅር። እኔ በጣም ነው የሚሰማው፣ በጣም ነው የሚያሳዝነው። አይደረግም፣ ሲጀመር እንደዚህ አይደረግም። በቃ እኔ እኮ በጣም ነው ግርም። የትኛውም ሰው ሰላም ሲሆን ፍቅር ሲሆን እኮ ደስ አገር ሰላም እንድትሆን ጸልየል እንዴ አይደለም ግለሰብ። ለምንድን ነው የእነዚህ ሁለት ልጆች ሰላም ይሄን አለ የሚረብሻል አላችሁ? እኔ በግልጽ እየተናገርኩ ያለሁት ለዛ የሚረብሻችሁ ሰዎች አላችሁ። የብሩክና የሃይሚ ሰላም ቢሆን የሆነ ሾክ የሚኮሰኩሳችሁ ሰዎች
እናንተን በቃ ከዚህ ድርጊታችሁ እንድትቆጠቡ መቅረት ያለበት ነገር ነው። ይሄ ነገር በቃ ማናችንም አይበጀንም። የሴጣን ስራ ነው ሲጀምር። ብሩኬና ሀይሚ መቼም አይለያዩ። በቃ ሁሌም አንድ ናቸው። በጣም ብዙ ዋጋ የከፈሉለት፣ በጣም ብዙ አብረው የተጓዙበት ፍቅር ያላቸው ሰዎች ናቸው። በጣም በብዙ ነገር ተፈትነው ለዚህ የበቁ ሰዎች ናቸው። በጣም ብዙ ነገር ማሳለፍ ይችላሉ። ስለዚህ ይሄ እዚህ ጋር ሊያቆማቸው የሚችልም ነገር አይደለም። በጣም በብዙ ነገር ያየነው ነገር ስለሆነ ማለት ነው። ስለዚህ እንደዚህ አይነት አሉታዊ ቪዲዮዎች የምትቀርጹ ሰዎች እባካችሁ አቁሙ። እነዚህ ልጆች ሁሌም አንድ ላይ ናቸው። ጋሽዬና እሙሽ ተገናኝተው ችግሩን እንደሚፈቱት ደግሞ በጣም እርግጠኞች ነን። ሰቀው ተጫውተው ደስታቸው እጥፍ ድርብ ሆኖ እዚህ ያሉት ደስታዎች በሙሉ ተደማምረው እነሱ ደግሞ ወርቅ ሲሉ ያለው ደስታ ሰላማችን እጥፍ ድርብ እንደሚሆን ሁላችንም በጣም እርግጠኞች ነን። በጣም ብዙ የምንወዳቸው የምናከብራቸው ኦዲየንሶች ያለን የእነሱን ሰላምና ፍቅር የምንፈልግ ከነበሩት ነገሮችና ካለፉት ነገሮች የበለጠ ማለት ነው። እነሱ አያስደስቱንም ማለት አይደለም። የሙሽ ደስታ ደስታችን ነው። የጋሽዬ ደስታ ደስታችን ነው። የብሩክ ደስታ ደስታችን፣ የሁሉም ደስታ ደስታችን ስለሆነ እነሱ ደግሞ አንድ ላይ ሲሆኑ የሁላችንም ደስታ አንድ እንደሚሆን አልጠራጠርም። እስካሁን ለነበረኝ ቆይታ ፋሚሊዎቼ ከልብ አድርጌ አመሰግናለሁ። በቀጣይ ቪዲዮ እንገናኛለን። ቸር ቆዩልኝ።